ባለቤቴ በጣም ጥሩ ሰው ነው። 6 ዓመት በትዳር ቆይተናል። የምጠይቀውን ሁሉ ያደርጋል። እኔም አከብረዋለሁ፣ ግን ልወደው አልቻልኩም። ይሄን ማንም አያውቅም። ኖሮዬ የውሸት መሰለኝ። ብቻዬን ስሆን በጣም አለቅሳለሁ፣ ዱዓም አደርጋለሁ። ልጅ ስወልድ ይተወኛል ብዬ ነበረ። ልጅም ወለድኩ። ያው ነው። ባለቤቴ ግልጹን ነገርኩት። ነገር ግን እሱን ለመበደልና ለመጉዳት የቆየሁ ነው የመሰለው። በዚህ ሁኔታ ፍች መጠየቅ እንዴት ይታያል ያብራሩልኝ የሚል ጥያቄ። ኒካህ በስልክ ላስር ነበረ። ልጅቷ ጋር የተዋወቅነው በስልክ ነበረ። ይቻላል ወይስ አይቻልም ያብራሩልኝ የሚል ጥያቄ። ማችን በውጭ ሀገር እስር ቤት ነው ያለው። እኔና እህቴ የሚያስፈልገውን እናደርግለታለን። ስራ ሳይኖረን ቀርቶ ገንዘብ ጠይቆ የለንም ካልነው በጣም ይሳደባል፣ ይቆጣል። ልቦና ይስጥህ ስለው አኮረፈኝ። ከሱ ጋር የታሰሩ ጓደኞቹ አንድ ቀን ገንዘብ ላኩልን ብለው አያውቁም። እሱ ለምን እንደሚያጠፋው አናውቅም። ብዙ ብር ነው የምንልክለት። ምክንያቱን ስጠይቀውም አያገባሽም ነው የሚለው። ከተኳረፈን ዓመት አለፈ። በገንዘብ ምክንያት ወንድሜ ጋር መጣላቴ ሐራም ይሆንብኛል ቢያብራሩልኝ የሚል ጥያቄ። ሰሪዬ ጋር ቤተሰቦቿ ቤት ሄደን እኔ ቁርአኔን ረስቼ አልወሰድኩትም ነበር። እናም ባሰሪ ቁርአን ስቀራ ከለከለችኝ። ሳታያኝ ብቀራበት ሐራም ይሆንብኛል ያብራሩልኝ የሚል ጥያቄ። አያቴ ነች ያሳደገችኝ። እኔ ውጭ ሆኜ ሞተች። ልጇን ገንዘብ ልላክልህና ቁርአን ገዝተህ መስጂድ ውስጥ እንዲቀራበት አድርግልኝ ስለው ገንዘብ አትላኪ አለኝ። ለእኔ ወጪ እንዳላወጣ በማሰብ ነገር ግን እኔ ለእሷ ሰደቃ ማድረግ እፈልጋለሁ። ምን ባደርግ ይሻለኛል? የማይቋረጥ ሰደቃ እንዲሆንላት ያብራሩልኝ የሚል ጥያቄ። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم أعني وسددني واجمع لي بين الصواب والثواب. أما بعد ذلك من ناتشو تياكيوش مجمرياو مشركنا كافر ልዩነት አላቸው የሚል ጥያቄ ነው። በመሰረቱ ሁለቱም የአላህን ተባረከ ወተዓላ ሐቅ ያለ መጠበቅ ምልክትና መገለጫዎች ናቸው። ይህ በእንዲህ እንዳለ ሆኖ ካፍር ማለት ከሃዲ ማለት ሲሆን ካፍር ሙሉ በሙሉ የካደ ሊሆን ይችላል። የሰው ልጅ ሊያምንባቸው ከሚገቡ ነገሮች በአርካነል ኢማን ከአርካነል ኢስላም በአንዱ በመካዱም ካፍር ሊሆን ይችላል። ሙሽሪክ ማለት ደግሞ በአላህ ከማመኑ ጋር የአላህን ሐቅ ለነቢዮች፣ ለወልዮች፣ ለመቃብር፣ ለድንጋይ አሳልፎ የሚሰጥ አጋሪ ይባላል። ካፍር ማለት በአላህ ተባረከ ወተዓላ የካደ ማለት ሙሉ በሙሉ በአላህ የካደም ካፍር ይባላል። ስለ አላህ፣ ስለ አኺራ፣ ስለ አርካን ኢስላም ማመን ካለበት ነገሮች በአንዱ የካደና ያስተባበለም ካፍር ሊባል ይችላል መስፈርቱ ከተሟላ። ሙሽሪክ ማለት በአላህ ከማመኑ ጋር ሌላን አላህ ላይ የሚያጋራ ማለት ነው። በአላህ ማምናለሁ በሌሎችም ከአላህ ውጭ ባሉ አካላት አማልክት አምናለሁ የሚል ሙሽሪክ ይባላል። ዞሮ ዞሮ ሁሉም ከዲን እስላም ያፈነገጡ አላህ ከመረጠው ጎዳና የወጡ አኺራ ላይ ዕጣ ፈንታቸው የተበላሸባቸው ሰዎች መታወቂያና መለያ ናቸው። ሌላኛው ጥያቄ ባለቤቴ ጋር ጥሩ ፍቅር ነበረን። ከቅርብ ጊዜ ወዲህ ታመመብኝ። የአካባቢ ሰዎች እሱ ደግ ሰው ነበረ፣ አሁን እንዲህ የሆነው ድግም ተደርጎበት ነው ሲሉኝ እኔም ሐራምነቱን እያወቅኩኝ ወደ ጠንቋይ ቤት ሄድኩኝ። እነሱም የፍቅር መድኃኒት ተደርጎበታል ብለው ተበጥብጦ የሚጠጣ ወረቀትና ሌላ ኪስሽ ውስጥ አድርጊው ብለው ሌላ ወረቀት ሰጡኝ። እሱም አልተሻለውም። እኔም ነፍስያ አሸንፋኝ እያወቅኩ የፈጸምኩት ወንጀል እረፍት ነሳኝ። ምን ላድርግ? አላህ እንዴት ነው የሚመረኝ? ያብራሩልኝ፣ ጨንቆኛል የሚል ጥያቄ ነው። በአላህና በመጨረሻው ቀን የሚያምን ሰው ጠንቋይ ጋር አይሄድም። ሲሕር ከከባድ ከትልልቅ ወንጀሎች መሃል አንዱ ነው። የሸይጣን ስራ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ድግምተኛ ጋር የሄደ ያመነው የሚለውን ያመነ ነቢ ላይ በወረደው በሸሪዓ በቁርአን ክዷል ከፍሯል ብላ ባያምኑ እንኳ እሱ ጋር መሄዱ የ40 ሶላት ተቀባይነት እንዲያጣ ያደርጋል። ስለዚህ ጠንቋይ ጋር መሄድ
ሐጃን ያሳኩልኛል ብሎ ማመን ከሙስሊም የማይጠበቅ ተግባር። ይሄን ያደረገ መተውበት፣ አላህን ምህረት መጠየቅ፣ ሁለተኛ ወደዚህ አልመለስም ብሎ ቃል መግባት ይጠበቅበታል። እነሱ ጋር ሲሄድ ከአላህ ውጪ እነሱ ሁሉን ነገር ያውቃሉ፣ ችግሮችን የመፍታት ሙሉ በሙሉ አቅም አላቸው ብሎ ከሆነ ሄደው ይሄ መክፈር ከእስላም መውጣት ነው። ሸሃዳ መያዝ ያስፈልገዋል። ድግምተኛ ጋር መሄድ የድግምትን ስራ ማሰራት አንዳንዴ ኩፍር እንደሚሆን አንዳንዴ ከኩፍር በታች እንደሚሆን የፍቅህ ሊቃውንት ገልጸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ድግምት የሰራ ወይም ደግሞ የተሰራለት ከኛ አይደለም፣ ድግምተኛ ጋር ሄዶ እሱ የነገረውን አምኖ የተቀበለ ነቢ መሐመድ ላይ በወረደው ሸሪዓ ቁርአን ክዷል ብለዋል። መስተፋቀር ማሰራት ባልና ሚስት እንዲዋደዱ ብለው ሲሕር ማሰራት ሽርክ ነው። ወቲ ወለቱ ሽርኩን ተብሏል። ማስተፋቀር ማሰራት ሽርክ ነው፣ በአላህ ማጋራት ነው ተብሏል። ስለዚህ ድግምተኛ ጋር በመሄድ ሚያከፍርን ቃል ከተናገሩ ሚያከፍርን ድርጊት ከፈጸሙ ከእስላም የሚያወጣ እምነትን አምነው ይዘው ከሆነ እሱ ጋር የሄዱት ድርጊቱ ያከፍራል። ሸሃዳ መያዝ፣ እስልምናን እምነትን ማደስ፣ ይህን ለምን አደረኩ ብሎ መጸጸት መቆጨት ያስፈልጋል። ኩፍር ደረጃ እንኳ ባይደርስ መሄዱ ራሱ ከባድ ወንጀል ነው፣ ጥፋት። የተሟላ ተውበት ከተደረገ አላህ ይመራል። ከተውበት መሟላት አንዱ እንዲህ አይነት ሁኔታ ላይ ድግምተኛ ጋር ሄዶ የተቀበሉትን ምክር ከመተግበር መታቀብ፣ ድግምተኛ ጋር ሄዶ ያመጡት ይጠቅማል ብለው መድኃኒት ነው ብለው የሰጡትን ነገር መጣል፣ ማስወገድ፣ አላህን ተባረከ ወተዓላ ምህረት መጠየቅ የተውበት መሟላት አንዱ አካል። በባልና ሚስት መካከል ብዙ ጊዜ ፍቅር የሚጠፋው ከሁለቱ አንዱ ወንጀል ሲሰሩ፣ አሊያ ደግሞ ከልብ መዋደድ መፈላለግ ሳይኖር፣ አሊያ ደግሞ ሁለቱን ሊያጣላ የሚፈልግ አካል መሃል ላይ ሲኖር፣ የተለያዩ ምክንያቶች ይኖራሉ። እነዚህ ምክንያቶችን አውቆ መፍትሄ መፈለግ እንጂ ጠንቋይ ጋር መሄድ በሽታ ላይ በሽታ ችግር ላይ ችግር መጨመር፣ ዱንያዊ ችግርን ለማስተካከል ብሎ አኺራን ማበላሸት። እስከ መቼ ለምንኖረው ያ ዱንያ ኑሮና ህይወት ነው ነቢ የከለከሉትን ሙስሊም አያደርገውም የተባለውን ሶላት ተቀባይነት ያሳጣል የተባለለትን እዚያ የሄደ በሸሪዓ ክዷል የተባለለትን ወንጀል ምን እንዳፈር ትልቅ ችግር የአኺራ ችግር ነውና ከዱንያ ትንንሽ ችግሮች ለመውጣት ብለን አኺራ የሚያበላሽ ነገር ውስጥ ልንገባ አይገባን። ልንሰብር ይገባን። ከሙስሊም መለያዎች አንዱ ትዕግስትን ሰብር ማድረግ ነው። ህመም፣ በሽታ፣ ድህነት፣ ረሃብ ሲገጥምን መሰበር፣ አላህ የከለከለን መከልከል ላይ መሰበር መታገስ። ከአላህ ምን አጥቶ ነው ሙስሊም ሸይጣን ጋር የሸይጣን አሽከር ጋር ጠንቋይና ድግምተኛ ጋር የሚሄድ? አላህ ለባሮቹ መሆን ያቅተዋል እንዴ ብሏል? በፍጹም። የሚያበላው የሚያጠጣው ጤንነት የሚሰጠው የሚያዘንበው የተዘራ የሚያበቅለው ልጅ የሚሰጠው አላህ። በግል ችግር ከገጠመን መፍትሄ ካጣን ከአላህ ጋር ያለንን ግንኙነት ማጠንከር ማጥበቅ፣ እኛ ጋር ችግር ካለ ያን ችግር ማስወገድ፣ ኢስቲግፋር ማብዛት ነው የሚጠበቅ። ሌላው ብዙ ሰዎች ችግር በገጠማቸው ቁጥር ድግምት ነው የሚሉበት ሁኔታ አለ። በተለይ አሁን ባለንበት ጊዜ ይሄ ነገር እየሰፋ ነው። ራስ ምታት ያመመውንም ድግምት ነው፣ አያያዝ ጎድሎት ሱቅ ንግድ የከሰረበትንም ድግምት ነው፣ በግላቸው የህይወት መምራት አለመቻል ችግር ምክንያት ትዳር አልሳካ ያላቸውንም ድግምት ነው፣ አላህ ስላልከተበው ብቻ ልጅ ዘገየባቸውንም ድግምት ነው የሚሉበት ሁኔታ አለ። በምን አወቁ? ከዚህ ሁሉ አልፈው ድግምቱን የሰራው እገሌ ነው እያሉም ቤተሰብን የሚያቆራርጡበት የሚለያዩበት ሁኔታ። ይሄን የሚሉት አንዳንዶች ለስሙ ሩቃ ቤት ብለው ከፍተው መነገድ የሚፈልጉ ናቸው። ሌሎች ደግሞ ሸይጣን በዚህ መልኩ ሰዎች ከጌታቸው እንዲርቁ በስጋት እንዲኖሩ የመደባቸው ነው የሚሆኑት። ድግምት እንኳ ቢሆን ከቁርአን አያልፍም፣ ከዱዓ አያልፍም። እገሌ ድግምት ሰርቷል ብሎ መደምደም የሚቻለው ራሱ ሰርቻለሁ ካለ ወይም ሁለት ሰዎች ሲያሰራ አይቻለሁ ብለው ከመሰከሩበት። በተረፈ በትክክል ድግምት ከሚያደርሰው ጉዳት የከፋ የድግምት ስጋትና ጥርጣሬ አደጋና በሽታ ብዙ ሰዎችን እያጠቃ ነውና በአላህ መጠበቅ፣ የጧትና ማታ ዚክሮችን በአግባቡ ማለት፣ ዲንን ጠንክሮ አጥብቆ መያዝ። ሌላኛው ጥያቄ ድግምትን በድግምት ማክሸፍ ይቻላልን? ለመጉዳት አስቦ ሳይሆን የተደረገን ድግምት ለማስፈታት በማሰብ ያብራሩልን የሚል። ድግምት መፈታት መክሸፍ ያለበት በቁርአን በዚክርን በዱዓን። በዚህ መልኩ ድግምትን መፍታት እንደሚቻል ግልጽና ሸሪዓ የሚያበረታታው ነገር። ከዚህ አልፎ ድግምትን በድግምት ማክሸፍ ግን እጅግ በጣም ብዙ ሊቃውንት እንደገለጹት አይቻል። በሐራም ፈውስን ሕክምናን ለማግኘት መሞከር ነው የሚሆን። አላህ ደግሞ ሐራም በሆነ በተከለከለ ነገር
ፈውስን መፈለግ ከልክሏል። ነቢያችን ሰለላሁ ዐለይሂ ወሰለም ተዳወው ወላ ተዳወው ቢሐራምን ብለዋል። እናንተ የሰው ልጆች ሆይ ስትታመሙ ታከሙ፣ መድኃኒት ተጠቀሙ፣ ሐራምን መድኃኒት ነው ብላችሁ አትጠቀሙ ያሉበት ሐዲስ አለ። በሌላ ሐዲስም አላህ ተባረከ ወተዓላ በሽታን እንዳወረደው እንደፈጠረው ሁሉ መድኃኒትንም ፈጥሯል ብለዋል። ወከዛሊክ አላህ ተባረከ ወተዓላ ፈውሳችሁን እሱ ሐራም ባደረገው ነገር ውስጥ አላደረገም ብለዋል። ሐራምና ፈውስ የተራራቁ ናቸው። ሐራም የሆኑ ነገሮች ጎጂ ናቸው፣ ክልክል ናቸው። ወይም እምነትና አኼራን አሊያ ደግሞ የሰውነት አካልን የሚጎዱ ናቸው። ሐራምነቱ በግልጽ ከሚታወቁ ነገሮች አንዱ ሲሕር ነው፣ ድግምት ነው። ስለዚህ በድግምት ፈውስን አገኛለሁ ማለት ሐራም የሆኑ ነገሮችን ያደረጉ እፈወሳለሁ እንደማለት ነው የሚሆነውና ትክክለኛው የድግምት ፈውስ ቁርአን ነው፣ ዚክር ነው፣ ዱዓ ነው። ነብዩ ሰለላሁ ዐለይሂ ወሰለም ድግምትን በድግምት ስለ ማክሸፍ ተጠይቀው ኢነሃ ሚን ዐመል ሸይጣን እንዳሉ ኢማም አሕመድ ሌሎችም ከጃቢር ብን አብድላህ ዘግበዋል። ድግምትን በድግምት ማስፈታት የሸይጣን ስራ ነው ብለዋል። ድግምት መስራት የሚያስጠነቅቁ ሐዲሶች በሙሉ ድግምቱን ራሱን ነው የሚያወግዙት። ከተደረገብህ አድርግ፣ ፍቅርን ለማምጣት ከሆነ ችግርን ለማስወገድ ከሆነ አድርግ የሚል መመሪያ እስቲትና ተነጥሎ የወጣ ህግ የላቸው። አላህ ተባረከ ወተዓላ ለባሮቹ መሆን አያቅተውም። ከአላህ ተባረከ ወተዓላ ቁድራ በላይ የሚሆን ነገር የለም። ከአላህ ጋር ያለን ግንኙነት በማስተካከል ወደ አላህ በመቅረብ ቁርአንን ዱዓን በማብዛት ችግሩን መፍታት ነው። ሌላኛው ጥያቄ ለእናታችን ለሕክምና የሚሆን ገንዘብ ስንልክላት አትሄድም፣ ነገር ግን ትልቅ ሰው ጋር ሄጄ እንደዚህ አድርጊ ብለውኝ ዱዓ አስደርጌ አሁን በሽታው ለቆኛል ከተመለሰብኝ እሄዳለሁ ትለናለች። ይህ ነገር ሽርክ ነው ስንላት በጣም ትቆጣለች፣ ወሃቢያ ትለናለች። ለመምከርም በሞከር ለውጥ የለም። ስለዚህ ቤትም ውስጥ ችግር ስለሌለባት ለእንደዚህ አይነት ገንዘብ አለከም ብዬ መላኬን አቆምኩ። ገንዘብ መላኬን በማቆሜ የእናት ሐቅ ይይዘኛል የሚል ጥያቄ። ለቤተሰብ ገንዘብ መስጠት ገንዘብ መላክ ግዴታ የሚሆነው ከተቸገሩ ታመው መታከሚያ ካጡ፣ የቤት ወጪ ቀለብ ካጡ፣ በቂ ገንዘብ ካላቸው መተዳደሪያ ካላቸው ልጆች ለወላጆቻቸው የመላክ የመስጠት ግዴታ የለባቸው። የሚላከውን ደግሞ አላህ ወደሚጠላው ቦታ ለመሄድ የሚጠቀሙት ከሆነ ይህን የመስጠቱ በወንጀል መተባበር ነው የሚሆነው። ስለዚህ መላክ ማቆሙ ችግር የለው፣ እንደውም መልካም ነው። እነሱ አላህ ለሚጠላው ነገር እገዛ እንዳይሆናቸው ሰበብ ይሆናል። ሌላኛው ጥያቄ ጓደኛዬ የሚሰራው ገጠር ውስጥ ነው። በረመዳን ውሃ በጣም ሲጠማው አፈጠረ። የዚህ ጾም ቀዷ ብቻ ነው ወይስ ከፋራም አለበት? ያብራሩልኝ የሚል ጥያቄ ነው። ውሃ ካልቀመሰ መቀጠል እንደማይችል ለህይወቱ አደጋ እንደሚሆን ወይም ከአካላቶቹ መሃል አንዱ አካሉ እንደሚጎዳና ከአገልግሎት ውጪ እንደሚሆን ካረጋገጠ ይሄን መጠጣት ይቻላል። ነገር ግን አንዴ ጠጥቻለሁ ብሎ መብላት የለበትም። ችግሩን የሚቀርፍበትን ያክል ከጠጣ መታቀብ አለበት። ከዛ በኋላ ይሄን ቀን ቀዷ ማውጣት ዋጅብና ግዴታ ይሆንበታል አለ ራጂህ። ከቀዷ በተጨማሪ ከፋራ ማውጣት አለበት ያሉ የተወሰኑ ሊቃውንት አሉ። ነገር ግን ትክክለኛው ቀዷ ማውጣቱ ብቻ በቂ ነው። ነገር ግን መጠነኛ ጥም በገጠመን ቁጥር መጠጣት እንችላለን ማለት አይደለም። ለህይወት ከሰጉ ለሰውነት አካላት ከተሰጋ ብቻ ነው የሚደረገው። ለኔው ጥያቄ ረመዳን ላይ ከሐይድ ደርቼ ስታጠብ ፈጅር አዳን አለ። ከመታጠቢያ ቤት ወጥቼ ውሃ ጠጣሁ፣ አዳን አላለቀም ነበረ። ይህ ጾም እንዴት ይታያል ያብራሩልኝ የሚል ጥያቄ። ሙእዚኑ በሰዓቱ እንደሚል እርግጠኛ ከመሆን ጋር ከሆነ የተጠጣው ጾሙ ቀዷ ማውጣት አለበት። ሙእዚኑ 2-3 ደቂቃዎችን ቀደም ብሎ ነው አዳን የሚለው። እነዚያ ደቂቃዎች ሳይጠናቀቁ በፊት ነው የጠጣሁት ብሎ እርግጠኛ መሆን የሚቻል ከሆነ ችግር የለውም፣ ጾሙ ትክክል ነው። አዳን መከበር አለበት፣ መጠንቀቅ አለበት። አዳኑ እስኪያልቅ ሳይሆን የሚበላው አዳን እስኪጀመር ድረስ ነው የሚባለው። አዳን ከተሰማ አፍ ውስጥ ያለው ሁሉ መተፋት አለበት። ሌላኛው ጥያቄ በእኛ አካባቢ ዲን አልደረሳቸውም፣ ብዙ ዕውቀት የላቸውም፣ እናም ለወለድ ግድ የላቸውም። በባንክ የወለድ ገንዘብ 12000 ብር ነበር። ይህን ገንዘብ ለማን መስጠት እንችላለን? በአካባቢያችን የሚበላው ያጣ ሰው የለም። እኔ ስለወለድ ስሰማ የሚበሉት ምግብ ለሌላቸው መሆን አለበት፣ የወለድ ገንዘብ መስጠት ያለበት ተብሏል። ይህን ገንዘብ ለማን ልስጠው? ጨንቆኛል። ቤተሰቦቼም በገንዘብ ተታለው ሐራም ላይ ይወድቃሉ ብዬ ፈራሁ። ምን ማድረግ አለብኝ ያብራሩልኝ የሚል ጥያቄ ነው።
በወለድ በሪባ ገንዘብ ማስቀመጥ ሲጀምር ሐራም የተከለከለ ነው። ምንም አማራጭ ያጣ ሰው ቤት ካስቀመጥኩኝ ገንዘቤ ይዘረፋል የሚል ስጋት ካለ፣ ሌላ ማስቀመጫ ቦታ ከሌለ፣ ከወለድ ነፃ የሆነ ሳይወልድ ማስቀመጥ የሚቻልበት አማራጭ ከሌለ ይህኔ ስለተገደዱ ባንክ ቤት ማስቀመጥ ይቻላል። ነገር ግን ከወለድ ነፃ ተብሎ መመዝገብ አለበት። በድብቅ እንኳ ቢያደርጉ በራሳቸው ወንጀል እነሱ ናቸው የሚጠየቁት። ባለማወቅ በተለያዩ ምክንያቶች በወለድ ተቀምጦ የወለድ ብር ከመጣ ለአቅመ ደካማ የሚበላውን የሚጠጣውን የቤት ኪራይ የሚከፍልበትን መሰረታዊ የሚባሉ ነገሮችን ለማያገኝ ሰው መስጠት ይቻላል። እያለው ተጨማሪ እንዲሆንለት መስጠት አይቻልም። መሰረታዊ ለሚባሉ ነገሮች በቂ ገቢ ገንዘብ ለማያገኝ ሰው መስጠት ይቻላል። ለቤተሰብ ተልኮ ለምስኪን ስጡ ቢባሉ ለራሳቸው ይጠቀሙታል የሚል ስጋት ካለ ሌላ ታማኝ የሆነ ሰው አላህን የሚፈራ የሐራም ገንዘብን የሚጠነቀቅ ሰው ተፈልጎ የትኛውም አካባቢ ላይ ለአቅመ ደካማ እንዲሰጥ ማድረግ ይቻላል። ሌላኛው ጥያቄ ባለቤቴ ሞቶብኝ ነበር 4 ወር ከ10 ቀን ድረስ ቅባትም መቀባት ከቤት መውጣትም አይቻልም አሉኝ። ባሏ የሞተባት ሴት ማድረግ ያለባትን በሙሉ በደንብ ቢያብራሩልኝ ቢያስረዱኝ የሚል ጥያቄ። አላህ ተባረከ ወተዓላ ሙሉ ሰብር ይስጣችሁ። ለሱም አላህ ተባረከ ወተዓላ ይዘንለት፣ ወንጀሉን ያራግፍለት፣ ደረጃውን ጀነት ላይ ከፍ ያደርግለት። ጥያቄውን በተመለከተ ባሏ የሞተባት ሴት ለ4 ወር ከ10 ቀን ዒዳ መቁጠር አለባት። ይሄም የቁርአን ህግ ነው፣ የሐዲስ ህግ ነው። 4 ወር ከ10 ቀን እስኪያልፍ ድረስ ባለው ጊዜ የጌጥ ልብሶችን ከመልበስ መጠንቀቅ አለባት። የጌጥ ልብስ ማለት ብዙ ጊዜ ከሰው ጋር ሲገናኙ፣ ከቤት ሲወጡ፣ ለተለያዩ ድግስና ሰርግ መሰል ነገሮች ሲሄዱ የሚለበሱ ልዩ ልብሶች ማለት ነው። ቤቷ ውስጥ ስትሆን በተለምዶ የምትለብሰውን ልብስ ብቻ ነው መልበስ ያለባት። ወከዛልክ መኳኳል፣ ሽቶ መቀባት፣ አሁን ላይ ሴቶች እንደ መዋቢያነት የሚጠቀሟቸው ፊት ላይ የሚደረጉ ሜካፕ እና መሰል ነገሮችን፣ ክሬሞችን፣ ሽቶን ከመጠቀም መጠንቀቅ። እንደዚሁ ደግሞ ወርቅም ይሁን ብር ጣትም ላይ ይሁን እጅ ላይ አንገት ላይ ከማድረግ ጌጦችን ከማድረግ መጠንቀቅ ግዴታ ይሆንባታል። በጥቅሉ ሴት ልጅ ዒዳ ላይ ስትሆን ኢሕዳድ ላይ ስትሆን ማድረግ የሚጠበቅባት 5 ነገሮች አሉ። አንደኛው ከቤት መውጣት የለባትም። ባሏ ሲሞት ከነበረችበት ቤት ድንገት ሰው ቤት በሄደችበት ከሞተች፣ አሊያ ደግሞ ለስራ ወጣ ባለችበት ከሞተች እዛው ቁጭ ብላ ዒዳዋን መቅጠር ማትችል ከሆነ ወደ ቤቷ ትመለሳለች። ስለዚህ መጀመሪያው ግዴታ ዒዳዋን እስክታጠናቅ ድረስ ከቤት መውጣት የለባትም። ክራይ ቤት ከሆነ የምትኖረው መክፈል ካልቻለች ወይም እዛ ቤት ላይ መቀጠል ካልቻለች ብትወጣ ብትቀይር ሌላ ቦታ አርፋ ዒዳዋን ብትቀጥል ችግር የለም። እንደዚህ አስገዳጅ ነገሮች ከሌሉ ከቤት አይወጣም። የማይቀር ሐጃ ጥብቅ ጉዳይ ሲገጥማት ለምሳሌ ሐኪም ቤት መሄድ፣ ምግብ የሚያቀርብላት ከሌለ ምግብ ገዝታ ማምጣት መሰል የሆኑ ጉዳዮች ካሉ መውጣት ትችላለች። ከዚህ ውጪ ላሉ በሌላ ሰው ሊሸፈኑ ለሚችሉ አሊያ ደግሞ ለነሱ ለመውጣት ምንም ችግር ለማያስከትል ጉዳዮች መውጣት አትችልም። ሁለተኛው የተለመደ ልብሷን እንጂ መልበስ ያለባት የጌጥ የውበት ልብሶችን መልበስ የለባት። መልኩን በተመለከተ የፈለገችው መልክና ቀለም ያለውን ልብስ መልበስ ትችላለች። ሐዘን ላይ ያለች ሴት ይሄን ትልበስ ይሄን አትልበስ አይባልም። የተለመደውን ነው መልበስ ያለባት። ሶስተኛው ሽቶ ነክ ነገሮችን መራቅ አለባት። ቀጥታ ልብስ ላይ ሰውነት ላይ የሚነፉ የሚቀቡ ሽቶዎችንም ይሆኑ የሚጨሱና የሚሸተቱትንም ይሆኑ ሆን ብላ ከማድረግ መራቅ መጠንቀቅ ይኖርባታል። አራተኛው የወርቅና የብር መሰል የሆኑ ሀብልም ይሁን ቀለበት ጌጦችን ከማድረግ መታቀብ ይኖርባታል። አድርገው የነበረውን ማውለቅ ይጠበቅባታል። ወከዛልክ አምስተኛውና ከዚሁ ተቀራራቢ የሆነው ኩል መጠቀም፣ ሂና መጠቀም ዒዳዋን እስክታጠናቅ ድረስ አይፈቀድላትም። ከዚህ ውጭ ያሉ ብዙ ጊዜ በተለምዶ ሰዎች ዘንድ የሚባሉ መናገር አትችልም፣ መጫወት አትችልም፣ በምንም ተአምር ከቤት ከክፍሏ መውጣት አትችልም አይባል። ይሄ ማስረጃ የሌለው እንደፈለገች መናገር ትችላለች። የምትከለከለው ዒዳዋ ሳያልቅ ቀጣይ ጋብቻ አስባ ከወንድ ጋር መነጋገር ነው የምትከለከለው። ከቤት ከግቢ ወጥቶ ሌላ ቦታ መሄድ እንጂ በረንዳ ብትወጣ ግቢ ብትወጣ ቤቷ ግቢ ውስጥ ብትንቀሳቀስ ምንም ችግር የለው። እንደዚሁ ደግሞ ቀይ፣ አረንጓዴ፣ ነጭ፣ ጥቁር ልብስ ብትለብስ ችግር የለው። ለይቶ ለሐዘን ጥቁር ልብስ መልበስም የተጠላ እንደሆነ እነ ኢብኑ ተይሚያ ሌሎችም ገልጸዋል። ጋሏን መታጠብ አትችልም፣ ፀጉሯን ማበጠር አትችልም፣ ልብስ መቀየር አትችልም አይባልም። ይሄ ጃሂልያ ነው። ሽቶ የተከለከለ መሆኑን ተከትሎ ለየት ያለ ሽታ ያላቸው ሳሙናዎች ይከለከላሉ። የሚቆይና ለየት ያለ ጠንካራ ሽታ ያላቸው ሻምፖዎች ይከለከላሉ።
ሳሙና፣ ኖርማል ሻምፖ ቆሻሻን ለማስለቀቅ በሚል ብትጠቀም፣ ገላዋን ብትታጠብ፣ ልብስ ብትቀይር ችግር የለውም። ቅባትን በተመለከተ ከጥንት ጀምሮ የፊቅህ አዋቂዎች ዘንድ ኺላፍ አለበት። ማሊክዮች፣ የኢማሙ ማሊክ የኢማሙ አሕመድ መዝሀብ ተከታዮች ዘይት ቅባት መቀባት ችግር የለውም ብለዋል። የተወሰኑ የሻፊዒያ መዝሀብ የሚከተሉ ሊቃውንት ፀጉር ላይ ሲሆን ከፀጉር ውጭ ያሉ የሰውነት አካሎች ላይ ቆዳዎች ላይ ሲሆን ሽታ ሲኖረው ሽታ የሌለው ሲሆን ብለው ከፋፍለው ያዩበት ሁኔታ አለ። ራጂሑና ትክክለኛው ለቅንጦት ብላ ለጌጥ ብላ እስካላደረገች ድረስ ቅባት ብትቀባ ፀጉሯን ቅቤ መቀባት አስለምዳ ድርቀት አስቸግሯት ራስ ምታት ሲያማት ይሄን ለማስወገድ ብላ ቅቤ ብትቀባ ምንም ችግር የለው። ሌላኛው ጥያቄ አሰሪዬ ጋር ቤተሰቦቿ ቤት ሄደን እኔ ቁርአኔን ረስቼ አልወሰድኩትም ነበር። እናም በአሰሪዬ ቁርአን ስቀራ ከለከለችኝ። ሳታያኝ ብቀራበት ሐራም ይሆንብኛል ያብራሩልኝ የሚል ጥያቄ። መከልከሏ ተገቢ አይደል። ቁርአን የአላህ ቃል ነው፣ የሁሉም የሙእሚኖች መመሪያ ነው። ነገር ግን ቁርአኑ የአላህ ቃል ቢሆንም ተጽፎ ተጠርዞ የተቀመጠውን ቁርአን አንድ ሰው በገንዘቡ ከገዛ እሱ እንደፈለገ ማድረግ ይችላል። የሸሪዓን አደብ የቁርአንን ሐቅ በጠበቀ መልኩ ያለሱ ፈቃድ ሰዎች መጽሐፉን ቁርአኑን ሊነኩ ሊያገላብጡ አይገባም። ምንም እንኳ ቁርአን እንደ ሌሎች መጽሐፎች አይደለም ቢባልም መከልከሉ ተገቢ አይደለም ቢባልም አንድ ሰው ቁርአን ከገዛ የሱ ከሆነ ገንዘብ ከፍሎ ነውና የገዛው ውስጡ ላይ ያለው ቃል የአላህ ቃል ቢሆንም የተጻፈበትን መጽሐፉን ቁርአኑን ወጪ አውጥቶ ስለገዛ የሱ ሐቅ ነው፣ ያለ ፈቃዱ መነካት የለበትም። ከከለከለ መከልከሉ ተገቢ አይደለም፣ አጅርህ ይቀንስብሃል ቢባልም ለምን ትከለክላለህ ተብሎ አይከሰስም፣ ወንጀለኛ አይደረግም። ቁርአንን የገዛ ሰው ከቁርአኑ የሚገኘው አገልግሎት የሱ ነው። በማይቀራበት ሰዓት ሌሎች እንዲጠቀሙ ቢፈቅድ መልካም፣ ካልፈቀደ ያለ ፈቃዱ መነካት የለበትም። የፍቅህ ሊቃውንት ቁርአንን የሰረቀ ሰው እጁ ይቆረጣል አይቆረጥም፣ እንደ ስርቆት ወንጀል ይቆጠራል አይቆጠርም የሚል ነጥብን በስፋት ዳሰዋል። በርካቶች አው ይቆረጣል ብለዋል። አይቆረጥም በተለምዶ ሌባ እስካልሆነ ድረስ ቁርአንን የወሰደው ቁርአን የኛ ነው የጋራችን ነው በሚል ሐሳቤ ስለሆነ የወሰደው እንደ ሹብሃ ይቆጠርለታል፣ እንደ ሌባ ተቆጥሮ እጁ አይቆረጥም ያሉበት ሁኔታ አለ። ነገር ግን ይህ ማለት ግን ያለ ፈቃዱ ቁርአኑን መንካት ይቻላል ማለት አይደለም። ማግባባት ማስፈቀድ ነው። ካልሆነ በቃል የሚያውቁትን ያክል መቅራት፣ አጫጭር ሱራዎችን መደጋገም፣ ዝክር ዱዓ ማድረግና ከሌሎች ቁርአን ለመውሰድ መሞከር። ሌላኛው ጥያቄ አያቴ ነች ያሳደገችኝ፣ እኔ ውጭ ሆኜ ሞተች። ልጇን ገንዘብ ልላክልህና ቁርአን ገዝተህ መስጂድ ውስጥ እንዲቀራበት አድርግልኝ ስለው ገንዘብ አትላኪ አለኝ ለእኔ ወጪ እንዳላወጣ በማሰብ። ነገር ግን እኔ ለእሷ ሰደቃ ማድረግ እፈልጋለሁ፣ ምን ባደርግ ይሻለኛል? የማይቋረጥ ሰደቃ እንዲሆንላት ያብራሩልኝ የሚል ጥያቄ። አያቶች ልክ እንደ አባት እናት እንደ ወላጆች ሐቅ አላቸው። አባት እናቶቻችን እንዲገኙ ሰበብ የሆኑት አያቶች ስለሆኑ ወላጆቻችን አያቶቻችን ሲሞቱ ዱዓ ልናደርግላቸው፣ ለነሱ ነይተን ሰደቃ ልናበዛላቸው፣ የተራበን ልናበላ፣ ውሃ ልናጠጣ፣ ቁርአን ገዝተን መስጂድ ልናስቀምጥ፣ አቅም ካለን ሙሉ መስጂድ ልንሰራ፣ ካልሆነ ከሚሰሩ ሰዎች ጋር ተባብረን አጅሩ ለነሱ እንዲሆን ብለን ወጪ አድርገን ልንሰራ ይገባናል። የእነሱን ዘመዶች ልንጠይቅ፣ የእነሱን ጓደኞች ልናከብር ይገባናል። የተለያዩ ኸይር ስራዎችን ስንሰራ አጅራቸው ከፍ ይላል። ገንዘብ ተልኮ ለሷ ሰደቃ እንዲሰጥላት እንዲደረግላት ታስቦ ልጇ መከልከሉ እሷ ከሞተች በኋላ ለሷ ኸይር ስራ መሰራቱ እጅግ በጣም አንገብጋቢ መሆኑን ስላልተረዳ ሊሆን ይችላል። እልካለሁ ላለው አካል አስቦም ሊሆን ይችላል። ሆኖም የሱ ፈቃደኝነት ሸርጥ አይደለም። በራስ መንገድ በሌላ መልኩ ሰደቃውን ለሷ እንዲደርስ ነይቶ ማድረግ ይቻላልና የተሻለ ሰደቃ ውሃ ማጠጣት እንደሆነ ነብይ ተናግሯል። አቅም ያለው ሰው ይሄን ማድረግ እንደ አካባቢው የመስጂድ እጥረት የመድረሳ እጥረት ያለበት ቦታ ላይ መድረሳ መስራቱ መስጂድ መስራቱ ወይም እዛ ላይ ተሳትፎ ማድረጉ የተሻለ ሊሆን ይችላል። ቁርአን እስላማዊ ላይብረሪ ላይ የሚቀመጡ ጥሩ አገልግሎት የሚሰጡ ከቁርአን ከሐዲስ የተውጣጡ መጽሐፎችን ገዝቶ ማስቀመጥም ራሱን የቻለ አጅር ይኖረዋል። የየቲም ረዳት ያጡ ሰዎችን ቀለብ ማቅረብም ተመሳሳይ አጅር ይኖረዋል። እንደ ተጠቃሚው እንደተሰራው ስራ አጅሩ ይበላለጣልና ከነዚህ ማል አንዱን ፈልጎ እዛ ላይ ማዋል። ሰደቃ ጃሪያ የሚባለው ቀጣይነት ያለው ሰደቃ የሚባለው መስጂድ ማሰራት፣ የዕልም ክታቦችን ገዝቶ ማቀበል፣ በቋሚነት አገልግሎት የሚሰጥ የጉድጓድ ውሃ ማስቆፈር፣ አልያ ደግሞ የቧንቧ ውሃ መስመር ማዘርጋት መሰል የሆኑ ቋሚ ስራዎችን
መስራት ነው። ሌላኛው ጥያቄ ወንድማችን በውጭ ሀገር እስር ቤት ነው ያለው። እኔና እህቴ የሚያስፈልገውን እናደርግለታለን። ስራ ሳይኖረን ቀርቶ ገንዘብ ጠይቆ የለንም ካልነው በጣም ይሳደባል፣ ይቆጣል። ልቦና ይስጥህ ስለው አኮረፈኝ። ከሱ ጋር የታሰሩ ጓደኞቹ አንድ ቀን ገንዘብ ላኩልን ብለው አያውቁም። እሱ ለምን እንደሚያጠፋው አናውቅም። ብዙ ብር ነው የምንልክለት። ምክንያቱን ስጠይቀውም አያገባሽም ነው የሚለው። ከተኳረፈን ዓመት አለፈ። በገንዘብ ምክንያት ወንድሜ ጋር መጣላቴ ሐራም ይሆንብኛል ቢያብራሩልኝ የሚል ጥያቄ ነው። ለእንዲህ አይነቱ ሰው መስጠት ግዴታ አይሆንም። ታሞ ተቸግሮ የሚበላው የሚጠጣውን አጥቶ ከእናንተ ውጪ የሚረዳው ሰው ካላጣ በስተቀር ለምንድን ነው የምትፈልገው ብሎ መጠየቅ መብታቸው ነው። ያስፈልገዋል አያስፈልገውም መስጠትስ ግዴታ ይሆንብናል አይሆንብንም ብላችሁ የምትለዩት እሱ የሚሰጠውን መልስ ያለበትን ሁኔታ መሰረት አድርጋችሁ ነው። አይ አልነግርም ዝም ብላችሁ ስጡኝ ካለ አንሰጥም ማለት ትችላላችሁ። ለማናውቀው ዓላማ አንሰጥህም ስትሉት ካኮረፈ ወንጀለኛ የሚሆነው እሱ ነው። ይሄ 2-3 ጥፋት ነው። እህቶቹ መጠየቁ ጥፋት ነው ተገዶ ካልሆነ በስተቀር። ለምንድን ነው የምትፈልገው ተብሎ ሲጠየቅ አደብ የጎደለው ንግግር መናገሩ፣ የተሰጠውን ቆጥቦ መጠቀም ሲገባው ሌሎች አብረውት ያሉ ሰዎች ማያወጡትን ያክል ወጪ ያወጣ ማባከኑ ድርብርብ ጥፋቶች ናቸውና እንዲህ አይነቱን ሰው ባለመስጠት መቅጣት ነው። ከርቀት ሆኖ ሁኔታውን ተከታትሎ በትክክል ችግር ሲገጥመው ከመስጠት ጋር። ሌላኛው ጥያቄ ባለቤቴ በጣም ጥሩ ሰው ነው። 6 ዓመት በትዳር ቆይተናል። የምጠይቀውን ሁሉ ያደርጋል። እኔም አከብረዋለሁ፣ ግን ልወደው አልቻልኩም። ይሄን ማንም አያውቅም። ኑሮዬ የውሸት መሰለኝ። ብቻዬን ስሆን በጣም አለቅሳለሁ፣ ዱዓም አደርጋለሁ። ልጅ ስወልድ ይተወኛል ብዬ ነበረ። ልጅም ወለድኩ። ያው ነው። ባለቤቴ ግልጹን ነገርኩት። ነገር ግን እሱን ለመበደልና ለመጉዳት የቆየሁ ነው የመሰለው። በዚህ ሁኔታ ፍች መጠየቅ እንዴት ይታያል ያብራሩልኝ የሚል ጥያቄ። በተቻለ ያክል በግልጽ ተነጋግሮ ችግሮችን ፈቶ እሱ እንዲረዳና እንዲረዳ አድርጎ ትዳሩን ማስቀጠሉ በላጭና መልካም። እሱን እንዳይወዱ ያደረገ ችግር ካለም በግልጽ ለሱ ነግሮ ችግሩን እንዲያስተካክል መምከር መፍትሄ ነው። ይሄ ሁሉ ተደርጎ በተፈጥሮ ጭራሽ ለሱ ውዴታ ባለመኖሩ ባደሩ ቁጥር ችግሩ የተባባሰ ሄዶ የባልን ሐቅ ላለመጠበቅ ሰበብ ይሆናል፣ ራስንም መጉዳትን ያስከትላል ከተባለ ይሄኔ ሲጋቡ ያወጣውን ወጪ ሰጥቶ ፍቺ መጠየቅ ይቻላል። ለዚህም ግልጽ የሆነ ደሊል አለው። ኢማሙ አልቡኻሪ ከአብዱላህ ኢብኑ አባስ በዘገቡት ሐዲስ ሳቢት ኢብኑ ቀይስ የሚባል ሰው ባለቤቱ ወደ ነቢ መታ፣ ያ ረሱላህ እኔ ባለቤቴ ሳቢት ላይ ዲንም ላይ ይሁን ስነ ምግባር ላይ ከሱ ላይ ምጠላው ምተቸው ምንም አይነት ችግር የለበትም፣ ነገር ግን ውለታውን እንዳልክድ ፈራለሁ፣ ሐቁን እንዳልጠብቅ ፈራለሁ አለቻቸው። በማዕና الحديث ይሄን የነብዩ ሰለላሁ ዐለይሂ ወሰለም ሲያገባሽ የሰጠሽን ማህር ትመልሻለሽ አሏት። አዎን አለቻቸው። ይሄኔ ተቀበላትና ፍታት ብለው ነብዩ ሰለላሁ ዐለይሂ ወሰለም አዘዋል። የትዳር አንዱ ትልቅ መሰረት መዋደድ ነው፣ መፈላለግ ነው። ማይፈልጋትን ሴት በግድ አግባ፣ ማትፈልገውን ወንድ በግድ አግቢ አትባልም በሸሪዓ። ሁለቱ ከተስማሙ ወልይ ከፈቀደ ኃላፊ ካለና ምስክሮች ካሉ ጋብቻ ኒካህ ይባላል፣ የትዳር ህይወት ይባላል። ከሁለቱ አንዱ ሌላኛውን ከጠላ ትዳሩ ዘለቄታ አይኖረውም፣ ያማረና የሚያስደስትም አይሆን። ለዚህ ችግር መነሻው አለመዋደድ አለመፈላለግ ከሆነ ፍቺ የተደነገገው ይሄን ችግር ለማስቀረት ስለሆነ እሱ ምንም ካላጎደለ ማህሩን መልሶ ፍቺ መጠየቅ ይቻላል። ሴት ልጅ ፍቺ ከጠየቀች የጀነትን ሽታ አታሸትም የተባለው እንደዚህና መሰል የሆኑ በቂ ምክንያቶች ሳይኖሩ እንዲሁ ለጥጋብ ሌላ አማራጭ ስላገኘች ፈታኝ ምትል ከሆነ ነው የጀነትን ሽታ አታገኝም የተባለው። ሌላኛው ጥያቄ ኒካህ በስልክ ላስር ነበረ፣ ልጅቷ ጋር የተዋወቅነው በስልክ ነበረ፣ ይቻላል ወይስ አይቻልም ያብራሩልኝ የሚል ጥያቄ። ኒካህ ከባድ ውል ነው፣ ትልቅ ቃል ኪዳን ነው፣ በስልክ አይታሰርም። ሴት ልጅን የፈለገ በክብር ወደ ቤተሰቦቿ ሄዶ ምስክሮችን አስቀምጦ ጠይቆ ኒካህ ይታሰራል እንጂ በስልክ ከመጋዘን ታዞ መጥቶ እንደሚሸጥ ርካሽ ዕቃ ኒካህ በስልክ ሊታሰር አይገባም። ይልቅ በግንባር ቀርቦ ማንነቱ ታይቶ ተገምግሞ ብዙ ጊዜ በባህላችን በሀገራችን እንደሚደረገው በል ሸሪዓም ላይ መሰረት እንዳለው ሽማግሌ ልኮ በመሃላቸው ሰዎች ገብተው አቀራርበው ኃላፊነት ወስደው በወግ በማዕረግ ነው ኒካህ ሊታሰር የሚገባው። ዛሬ ላይ ኒካህ ረክሶ ሰዎች በስልክ ተጋብተው በስልክ ይፋታሉ። መጋባታቸው ሳይታወቅ መፋታታቸው መለያታቸው ይሰማል። هذا والله تعالى أعلم። ለዛሬ በዚህ እናበቃለን።
የተቀሩትን ሌላ ጊዜ እንመልሳለን። ሰላም አለይኩም ወራህመቱላሂ ወበረካቱ።